ሆድሽ የነካው ነገር እንድታስታውሽን ስለምፈልግ ነው። ሆድሽ የነካው ነገር እናስረዳታለን። አይዞሽ ገልቴ አይዞሽ አይዞሽ። አዎ ከኛ አታመልጡም የምንለው እኮ በምክንያት ነው ጋይስ፣ በምክንያት ነው። እና እንግዲህ ዛሬ ልብስ ቀያይረው ማለት ነው። ሰው ከደነገጠ ራሱን ከሳተና ከወደቀ ሆስፒታል ሲገባ እኮ ከለበሰው ልብስ ነው ሲገባ ማቀው። የትላንትና የተቀረጸበትና ዛሬ የተቀረጸበትን ፎቶ ወይም ደግሞ ልብስ አንድ አይደለም ማለት ነው። ወይኔ በላቸው እንግዲህ የሄርሜላ ልጅ ወረደ። አዎ ጋይስ ወርዷል። እኔ አያገባኝም። የምትቃጠሉ ተቃጠሉ። እኔ ዝሙት ደጋፊ አይደለሁም፣ አይመለከተኝም ስለእናንተ። እዛው ሄዳችሁ ተጨማለቁ ጭምልቆች። እውነቴን ነው እውነቴን ነው የምላችሁ እናንተ። ስለዚህ እዛ ሄዳችሁ ተጨማለቁ ማለት ነው። እኔ ጋር እየመጣችሁ አፍ አትክፈቱ፣ ክፍታ ሁላ ምድረ ጅላንፉ እንደናንተ በክት የበከተ ሰው የለም። ባይዘው ልንገራችሁና ማለት ነው። እና ውድ ቤተሰቦቼ ትላንትና እንግዲህ የሄርሜላ ጽንስ ወረደ ይባላል ብያችሁ ነበረ። ቴቴ አቤል መቶ ምን አለመሰላችሁ፣ ቀስ ብለን እሷ ትዳን ቀስ ብለን እናስረዳታለን። እንግዲህ ተመልከቱልኝ የቡታጀራ ዩቱበሮች፣ ወይኔ የቡታጀራ ዩቱበሮች ገና ተአምር ነው የምታሰግን። ተአምር እንደው ያልተበላሸው ሙቢ ነበረ። ሙቢ አልተበላሸም፣ ጨዋ ልጅ ነው። በድራማ ላይ ወጥተዋል ስንል እኮ ሰሞኑ አሚር የሚባለው ልጅ ሞተዋል ብለው እስከ መቃብር ድረስ ሄዱ። አሁን ደግሞ እንግዲህ የሄርሜላ ልጅ ወርደዋል ብለው ይናገራሉ። ጠብቁ እናንተ ለማየት ያብቃችሁ። ገና ባናታችሁ ይቀዝናሉ ስብያችሁ ነበረ። ይኸው ተቀዘነባቸው። አምናሽ ተቀበይ። እንግዲህ ኮሜንት ስርም ያው የሄርሜላ ጽንስ ከተቋረጠ አብርሃም ማናወራ ሩታና ኤፍሬም ተጠያቂ ናቸው። እውነትሽን ነው እንዴ? በባዶ ሜዳ ሳታረግዝ ጽንስ ወረደ ተብሎ ቪዲዮ ከተሰራለሽ አንቺ ጅላንፎ እዚህ ጋር ትመጪና ሩታ የሰው ልጅ ገደለች፣ ሩታ ነፍስ ገዳይ ልትይ ነው። አታፍሪም እኮ ምድረ ማፈሪያ። እኛ የምንላቸው አትሰሙም፣ በጎች ሁላ ማለት ነው። አንዲት ዩቱበር ወታ ሚዲያ ላይ እየዬ ሩታ ጥፋተኛ ናት፣ ሩታ እንደዚህ ያደርጋለች ስላለች ብቻ እሷን ተከትለሽ እንደ በግ እያልሽ ተከታይ እድሜ ልክሽን። ስለ ራስሽ አትኑሪ እንዴ? እኛ በደንብ ጠንቅቀን እናውቃቸዋለን እኮ እነዚህ ምድረ ጅላን በሁላ ማለት ነው። ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? እኔ መሳደብ ሳልፈልግ ነው የምሳደበው። ውድ ቤተሰቦች ይቅርታ አድርጉልኝና በተለይ ደግሞ ልክ እንደኔ የመዳም ቅመሞች በግ ሆነውብኛል። ስለዚህ በጠፉበት ፈልጋችሁ አምጡልኝ። የመዳም ቅመም ሸንቀጥ ብላ ራሷን አስከብራ ራሷን ክብሯን ጠብቃ ስትኖር እንጂ ስትጃጃ ላይ ይቼ ሰምቼ አላቅም። እና ከየት መጡብን እነዚህ በጎች? እውነት ከነመጡበት ከነመጣችሁት ከምድር ነው የበቀላችሁት። አላቅላችሁም። ለማንኛውም የሄርሜላ ጽንስ ወርዷል። ነገ ቪዲዮ ጠብቁ ጋይስ። አዎ የእውነት ሪል እኮ አይደለም የወረደው፣ ሪል አይደለም። ሪልም ደግሞ እርግዝና የለም ግን ወርዷል ተብሎ እንግዲህ ነገ ቪዲዮ ይሰራልሻል፣ ይሰከስልሻል። እልሻለሁ አዳሜ ይሰከስልሻል። ከቲክቶክ እስከ ዩቱብ ስትጨፋጨፊ ትኖሪያለሽ። እኛ እየተሳለቅን እንኖራለን። የገባው ይሳለቃል፣ ያልገባው ይጨፋጨፋል። እኔ ለሰው ልጅ ክፉ አይደለሁም። ባይዘ እውነቴ ነው የምላችሁ። ለሰው ልጅ ክፉ አላስብም። ለሰው ልጅ ክፋት የለብኝም። ለሰው ልጅ ደግሞ ክፉም አልመኝም። እና እቺ ልጅ እውነት አብርሃምና ሄርሜላ አብረው እየኖሩ ቢሆን ከዛ በኋላ እርጉዝ ሆና ወይም ደግሞ አርግዛ ጽንስ ወርዶባት ቢሆን ኖሮ እንትን አልልም፣ አልሳለቅም። እውነት አልሳለቅም። ምክንያቱም ሴት ልጅ ነኝ አይደል? በሴት ልጅ ላይ የሚደርሰው ነገር አልቀበልም። አብርሃምን እቃወመው ነበረ ማለት ነው። ሩታም ደግሞ ሄዷል፣ በቃ አንዴ እሷ ጋር ሄዷል። ስለዚህ አንቺ ነገም እንድትጎጂ አንፈልግም፣ አርፈሽ ተቀምጭ፣ ሴት ነሽ ብለን እንመክራታለን እንጂ እኔ እንደዚህ አልሳለቅም፣ አልስቅም፣ ምንም አልልም። ግን አሁን በቃ በሚመጡበትን አቅጣጫ አልተመቸኝም። እኔ አልተመቸኝም። ባይዘወይ ብዙ ልጆች ምን ይላሉ መሰላቸው? እኔ በመጡበት አቅጣጫ ነው የመጣሁኝ፣ እኔ በመጡበት እንትን ነው እየሰራው ያለሁኝ። ታዲያ ምን ላደርግ የሚሉ ዩቱበሮች አሉ። ምን ነው እነሱ መጥፎ ነገር ይዘው ስለመጡ ብቻ ተከትለን መሄድ አለብን? እንዳልከተልም ወላሂ አልከተልም፣ አልሰራምም። እኔ አብርሃም ነገ ከሩታ ጋር ሆነ ብዬ ላሽቃብጥ፣ ከሄርሜላ ጋር ሲሆን ከሄርሜላ ጋር ሆነ ብዬ ላሽቃብጥ። እውነታችሁ ነው። እንደ ዝሙት ነው። ገባችሁ አይደለም? ስለዚህ አንዳንዶቻችሁ ደግሞ ልክ እንደኔ ተከተሉ። እውነቴ ነው የምላችሁ። እንዴ ሁሌም በግ መሆን አይሰለችም? እንደ እኔ በግ መሆን አልፈልግም። በግ መሆን ስለማልፈልግ ነው እንግዲህ ሄርሜላን መቃወማት ማለት ነው። ውድ ቤተሰቦች፣ ለማንኛውም እንግዲህ እኛ የምንናገረው እመኑ፣ እኛ የምንለው እመኑ። ከእኛ ደግሞ አንድች መረጃ አታመልጥምና ትላንትና የተባለው እንግዲህ ደርሰዋል ማለት ነው። ወርደዋል።
ወይኔ በላችሁ እናንተ ብላችሁ በልጅ አሟረታችሁ እንዴ! እንደው ስታስጠሉ፣ እውነቴን ነው የምላችሁ። በጣም ነው የምትደብሩት፣ በጣም ነው የምታስጠሉት። እና በልጅ እንግዲህ አሁን ይሄን እንትና ተመልክታችኋል አይደል? ማነው ስሙ? አቤላን ማለት ነው። እንዳትሰማ መጀመሪያ ጤንነቷን ይታወቅ፣ መጀመሪያ ትዳን እያለ ነበረ ማለት ነው። እንግዲህ ተመልከቱልኝ። እውነትም በልጅ ለምንድን ነው ግን ለገንዘብ ብላችሁ በልጅ የምታሟርቱት? ነገ እኮ ፈጣሪ እኮ ሰጥቶ ሊነሳችሁ ይችላል፣ አይታወቅም። ዛሬ የተመኛችሁትን፣ ዛሬ በድራማ መልክ የሰራችሁትን ነገ በእውነት ሊያሳያችሁ ይችላል እኮ ጋይስ፣ የምር ሊያሳያችሁ ይችላል። አሁን አንዳንዴ እኔ ሳያመኝ ሟርተኛ ታውቃላችሁ አይደለም? አሟርታለሁ እና የሆነ ስራ ሲበዛ ወይም ደግሞ ስራ ጫና ሲኖር በህሞኛል እኔ ዛሬ አልሰራም ምናምን እላለሁ። በተለይ ደግሞ ከባባድ ነገር አንሺ ስባል አልወድም። አዎ ያመኛል፣ አልፈልግም። ከዛ አላችሁ ወይም ደግሞ አንዳንዴ ይደብረኛል፣ እነጫነጫለሁ፣ ስራ መግባት አልፈልግም። ከዛስ አመመኝ እላለሁ፣ ሳያመኝም ከዛ በኋላ እታመማለሁ። የምሬን ነው የምላችሁ፣ የእውነት ነው የምታመመው የዛ ቀን በውሸት አሞኛል ብዬ የእውነት ያመኛል። እና እንደዛ አይነት ነገር አለ ደግሞ። በቃ አሁን ትቻለሁ። ድሮ ነበር እንደዛ የምለው የውሸት አሞኛል ብዬ የእውነት ስለሚያመኝ ድሮ ሳይሆን አሁን ሰዓት ላይ ግን አሁን ትቻለሁ አልልም። እንዴ በተቻለኝ አቅም መስራት ካልተቻለኝ አልተቻለኝም ብዬ መተው እንጂ አመመኝ አይባልም። እና ያ ነገር ደግሞ አሁን ሰው የተመኘውን ነገር ቢሆንበትስ፣ የተመኘው ነገር ቢደርስበትስ ብዬ አስባለሁ አንዳንዴ ሳስበው። በተለይ እነዚህ የበከቱ ዩቱበሮች አሁን ሳይረገዝ ተረገዘ እንግዲህ ሳይወርድ አሁን ወረደ ሊሉ ነው ማለት ነው። በቃ በምንም ተአምር ሊያስተካክሉት አይችሉማ። አብርሃምና ሩታ አልተፋቱማ። እዚህ ጋር ሄርሜላና አብርሃም አብረው አልተኙማ። ሄርሜላና አብርሃም አብረው ተጋብተው ተፈቃቅሮ አልኖሩማ። ስለዚህ አሁን ምን ማድረግ ነው ያለባቸው? እኔ ከዚህ በፊትም ተናግሬያለሁ። ወረደ ብለው ይመጣሉ ብዬ ነበረ። ስለዚህ አሁንም ያው ትላንትና ተናግራለሁ፣ ወረደ ብለው ይመጣሉ ብዬ ነበረ። ዛሬ ወረደ። ያኔ ግልጽ አላደረጉም፣ ግን ቀስ በለው እናስረዳታለን፣ ቀስ ብለን ሁለት ነገር ማጣት አልፈልግም አለች ማለት ነው። ማናማ አብርሃምና የአብርሃም ልጅ ወይኔ በላቸው፣ ወይኔ በላቸው፣ ወይኔ በላቸው። አብርሃምና የአብርሃም ልጅ ስላቸው ያረገዘችው ልጅ ነው የምላቸው። ሩታ ጋር የተወለደው አይደለም። እሱ ጋር እንዳትደርሱ፣ እሱ ጋር እንዳትደርሱ። እንዴ ነችና ሩታን መሳደብ ትችላላችሁ፣ አብርሃምን መሳደብ ትችላላችሁ፣ ግን በልጅ እንዳመጡ የምሬ ነው ብላቸው፣ በልዑሌ እንዳመጡ። ስርዓት የሚባል ነገር አለ። ነገሩ ስርዓት የላቸውም እኮ። ለእኔ ራሱ የምን ልጅ ነው ያሉኝ እናንተ። የምሬ ነው እኮ ቤተሰብ ማለት ነው። አርፋሽ ቁጭ በይ፣ አፍሽን ዝጊ፣ ክፍታፍ ጅል ደደብ ነው። ደደብ የደደብ ልጅ ነው ምንድን ነው አሉኝ። አላህ ምስክሬ ነው፣ እንደዛ ብለውኛል። ወይኔ በላቸው። እኔን እንዴት እንደተወለድኩ የኔን አስተዳደግ ቢኖርሽ ኖሮ እዚህ ጋር መተሽ ዝሙት እየደገፍሽ ኮሜንት ስር አታሽቃብጪም ነበረ። ደግሞ ሆስፒታልም የገባችሁ አላችሁ ተባለ። እውነቴን ነው ብላችሁ ሆስፒታል የገቡ አሉ። ውድ ቤተሰቦች አብላችሁ ተቀበሉና ሄርሜላ በዚህ ሆስፒታል ስትገባ እነሱም ደግሞ በዚህ በኩል ሆስፒታል ገቡ ማለት ነው። ጎበዞች ናችሁ እኮ እናንተ ግቡ። የዩቱበር አሽቃባጭ ሁላ ማለት ነው። ስለ ራሳችሁ አታስቡም፣ ስለ ቤተሰቦቻችሁ አታስቡ፣ ስለ ወደ ኋላ ህይወታችሁ አታስቡ። የምታስቡት ስለ ዩቱበሮች ነው፣ ስለ ዝሙተኞች ዩቱበሮች ነው የምታስቡት። ስለዚህ እነሱ እያሰባችሁ የምን ጭንቀት ነው? የምን ሀሳብ ነው? የራስን ኑሮ ትቶ የሰውን ማሰብ ነው የሚቀለው። ምድረ መሃይም ሁላ ማለት ነው እንዴ! እኔንን እንደዛ እያላችሁ ነበረ። የኔን አስተዳደግ ቢኖራችሁ፣ የኔን አስተዳደግ ብታድጉ፣ ልክ እንደኔ አባትና እናት ጀግና አባትና ጀግና እናት ቢኖራችሁ ወላሂ አትሽለጠለጡም ነበረ ኮሜንት ስር ማለት ነው። ደግሞ አላህ እንደዚህ ያድርግህ፣ አላህ እንደዚህ ያድርግሽ ይሏታል ሄርሜላ። ደግሞ የአላህን ስም የምትጠሩ መሀየሞች፣ ሰገጤ ሁላ ማፈሪያ። ሰላም ነው።